ዛሬ የምንገኘው ሴምሲ አደባባይ አጠገብ የሚገኘው አዲስ አፍሪካ ኢንተርናሽናል ኮንቬንሽን ሴንተር ነው። እንደሚታወቀው በዚህ ኮንቬንሽን ሴንተር በጣም ብዙ ኢቨንቶች እየተካሄዱ ያሉበት ሁኔታ ላይ ነው። ኖሪል ስቴት ደግሞ በዚህ ኮንቬንሽን ሴንተር ቅርብ ርቀት ላይ 3 ሳይቶችን ገንብቷል። ዞር ዞር እያለን አብረን የምናይ ይሆናል። አብራችሁን ቆዩ። እንግዲህ ያው የአዲስ አበባ ምስራቅ ክፍሉን ኦልሬዲ ጥሩ እያየን መጥተናል እስካሁን ድረስ። አሁን ደግሞ ያው አዲስ አፍሪካ ኮንቬንሽን ሴንተር ደርሰናል። እዚህ ኮንቬንሽን ሴንተር ላይ ቀደም እንዳስተዋወቅሽው እኛም 3 ፕሮጀክቶች አሉን። እንደውም አሁን ከኮንቬንሽን ሴንተሩ ጀርባ መጀመሪያ የምናገኘው አፓርትመንት ኖ ኢስት ኮንቬንሽን ይባላል። ይሄ ነው ኖ ኢስት ኮንቬንሽን ኦልሬዲ ለአዲስ አበባ መስተዳድር ለኮንቬንሽን ሴንተር የሰጠነው መኖሪያ አፓርትመንት ነው። ከዛ ደግሞ እርምጃዎች ወክ እያደረግን ደግሞ እዛው ጎን ለጎን ኖ ግራንድ ኮንቬንሽን እና ዋና ኤንቱን እናያለን ማለት ነው። እንግዲህ አሁን እንደምታየው ኖ ኢስት ኮንቬንሽን ደርሰናል። ያው እዛው ጎን ለጎን ያለው ከፊት ለፊት ደግሞ ግራንድ ኮንቬንሽን እንዋና አለ። እሱን ደግሞ ያው ገብተን በደንብ እናየዋለን። በአጠቃላይ ያው እዚህ አካባቢ ላይ ያው ከዚህ በፊት እንዳወራናቸው ሎኬሽን ላይ ሴምሲ ላይ ያው ብዙ ኢንተርናሽናል ትምህርት ቤቶች አሉ ኦልሬዲ አካባቢ ላይ እና ደግሞ እዚህ ጋር ደግሞ አካባቢ የሚታወቁ 3-4 ትልቅ ሆስፒታሎች ደግሞ አሉ ማለት ነው። ስለዚህ ያው በወክ እያደረግን ሌላ ደግሞ መንገድ ላይ ይህ አካባቢ ይገርማል። አየሩ ምናምኑ ሁሉም ተቀይሯል እንደምታዩ። ይህን ግራንድ ኮንቬንሽን 1 and 2 በወቅቱ ስናወጣው አካባቢ ላይ የነበረውም አዳዲስ ነገሮች ጨምረን የመጣንበት ሎኬሽን ነው። ከኢስት ኮንቬንሽን ቀጥሎ ነው ቀጥታ ወደዚህ የመጣ ነው። የዛን ጊዜም ደንበኞቻችን ኢንቨስት ሲያደርጉ አካባቢ ላይ ያለውን ጥቅም አይተውታል። ኦልሬዲ እዚህ አካባቢ ላይ ኢስት ኮንቬንሽን ላይ የመጡ ነዋሪዎች ኤግዚቢሽን ለሚያዘጋጁ ሰዎች እንደ መኖሪያ አፓርትመንትም ለማከራየት አስበው የገዙ ሰዎች ኢንቨስትመንቱን ጥሩ ነገር ነው። እሱም አንድ ራሱን የቻለ አሪፍ ነገር አለው። ለመኖርም ደግሞ ጥሩ ነው አየሩም እንደምታዩ። ስለዚህ ያ ነገር አለ። በቀላሉ ደግሞ ያው ወክ አድርጎም አካባቢ ላይ የተለያዩ ሱፐር ማርኬቶች ለመሄድም አማራጮቹ ብዙ ሰፊ ነው ማለት ነው። እንግዲህ ያው እንደምታዩ ነው መንገዶቹ ያው አሁን የሳይክል ሜጃውም ተሰርቷል፣ ወክዌውም ሰፍቷል። አካባቢ ላይ ያው ድሮ ያው እኛ መንገዳችን ወደዚህ ወደ ቤት ሲሄድ እና ትንሽ ሴምሲ አካባቢ ክራውድ ነበር ድሮ ቢታወቀው ማለት ነው። አሁን ያው የመንገዱ መስተካከል ምናምን ያን ነገር ኦልሬዲ አጥፍቷል ማለት ነው። በተጨማሪም ያው ያ ሳይታችን ነው ፊት ለፊት የምታየው ሳይታችን ግራንድ ኮንቬንሽን 1 የሚባለው ፕሮጀክታችን ነው የኛ ፕሮጀክት። ይሄ ፕሮጀክት ያው ያመጣነው ኦልሞስት 2 ቤድሩም and 3 ቤድሩም አፓርትመንቶች ናቸው። በተለያየ ሳይዝ ናቸው ያመጣናቸው። እንዳልኩሽ ነው ቅድም አሁን ለኤግዚቢሽን ማዕከሉ ያልኩሽ ኤሪያ ኮንቬንሽን ሴንተሩና ፕሮግራም ያዘጋጁ የመጡ ኤግዚቢተሮች ለምሳሌ ሩቅ ሳይሄዱ ለማረፍ እዚህ ያሉ አፓርትመንቶችን መጠቀም ይችላሉ በክራይ መልክ ማለት ነው። ይሄ ያው የመጀመሪያው ፕሮጀክታችን ነው። ወታችን ደግሞ ከግራንድ ኮንቬንሽን ቀጥሎ የምናገኘው ግራንድ ኮንቬንሽን 2 አለ ደግሞ እሱም በተመሳሳይ መልክ ባለ 2 ባለ 3 ናቸው። እነዚህ አፓርትመንቶች ያው ባለፈው እንዳየናቸው ፕሮጀክቶች የራሳቸው የሩፍ ቴራስ ያላቸው አፓርትመንቶች ናቸው። ያው በተጨማሪም ቤቱ ጠባብ ተብሎ እንዳይቸገሩ ማለት ነው ፕሮግራም ለማዘጋጀት ማለት ነው። ስለዚህ እንግዲህ እንደምታየው ነው እንግዲህ ያው መንገዱ እንደምታየው ክፍት ነው። የመጀመሪያው ግራንድ ኮንቬንሽን 1 ገብተን ውስጡም እንዳይመስል ደግሞ ገብተን እናየዋለን። ከዛ ደግሞ ተመልሰን ደግሞ ያው ግራንድ ኮንቬንሽን 2 እንዳያለን። እንግዲህ ዛሬ መንገዳችን ይሄን ይመስላል። እንግዲህ ያው በአዲስ አበባ የምስራቁ ክፍል ኖሪል ስቴት ከገነባቸው 14ቱ ፕሮጀክቶች 11 እና 12ኛው ላይ ደርሰናል። በቀኝ በኩል ግራንድ ኮንቬንሽን 2 በግራ በኩል ደግሞ ግራንድ ኮንቬንሽን 1 ይገኛል። ወደ ውስጥ ገብተን ደግሞ የህንፃውን ሁኔታ አብረን እናያለን። እንግዲህ አፓርትመንት ውስጥ ገብተናል። እንግዲህ እዚህ ውስጥ ስንገባ ምንድነው የምናገኘው? ይሄ ቢልዲንግ ባይ ዘ ዌይ ሚክስድ አፓርትመንት ነው። ያ ማለት ለአፓርትመንት ለነዋሪዎቹ የሚሰጥ የተለያዩ ለሾፕ የሚሆኑ ከ50 በላይ ሱቆች አሉት ውስጡ። ያ ማለት ግራውንድ ፈርስት ሰከንድ ድረስ ማለት ነው። እና እነዚህ ሾፖች ያው እዚህ ፍሎር ላይ ይገኛሉ እንደምታያቸው። በአሁኑ ሰዓት ላይ የሴራሚክ ስራ ለመስራት ፕሮሰስ ጀምረናል። እንደምታየው የኤሌክትሪክ ስራዎች ጨርሰናል። ስለዚህ የሴራሚክ ስራዎችን እየሰራ ነው ማለት ነው። እና የዚህ አፓርትመንቶች እንደውም ያው ለዚህ ህንፃ ነዋሪ ብቻ አይደለም የሚያገለግሉት ለግቢ ውጭም አካባቢ ላሉ ነዋሪዎችም ምክንያቱም እንደ ሞል ስለሚሆን ዲዛይኑ እዛ ላይ ማንም ሰው መጥቶ ሙክ አድርጎ ገብቶ ማየት ይችላል ማለት ነው ሾፖቹን። እንግዲህ ወደ ላይ ስንወጣ ደግሞ ወደ አፓርትመንቶቹ እንጣለን ማለት ነው። እነዚህ አፓርትመንቶች ባለ 2 እና ባለ 3 ናቸው። ያ ማለት ወደ 185 አባወራ
የያዘ አፓርትመንት ነው። ባለ 2 እና ባለ 3 ናቸው ማለት ነው። ስለዚህ እሱ ደግሞ ወተን ወር ላይ ገብተን የምናያቸዋል ማለት ነው። እንግዲህ አሁን የአፓርትመንቱ የመኖሪያ አፓርትመንቱ ፍሎር ላይ ደርሰናል። እዚህ አፓርትመንት ላይ ቅድም ያየነው ደረጃ ባይዘው የሱቆች ደረጃዎች ናቸው። ሾፕ ላይ የመጡ ሰዎች እና አፓርትመንት የሚገቡ ሰዎች መግቢያቸው ይለያያል። ስለዚህ አፓርትመንት መግቢያ ለብቻ፣ የሱቅ ለብቻ ማለት ነው። እንደምታየው የኛው አንድ ቢልዲንግ ቢሆንም ህንፃው በ3 ብሎክ መሰየመናቸዋል። ኤቢሲ ብሎክ ብለናቸዋል። እያንዳንዱ ብሎክ ላይ 2 ሊፍቶች አላቸው ማለት ነው። ያ ማለት ኤ ብሎክ የራሱ ሊፍት አለው፣ ቢ ብሎክ ሊፍት አለው። ያን አክሰስ መጠቀም ይችላሉ ማለት ነው። እንደምታየው የውጭ ቀለም ጀምረናል። እንግዲህ ያው እንደምታየው ነው። እንግዲህ አሁን ደግሞ አንድ ደንበኛችን ያው እዚህ ነዋሪ የሆነ ሰው ወጥቶ በረንዳው ላይ የሚያየውን ቪው ነው ያየናል ነው በአሁን ሰዓት ላይ። እንግዲህ እንደምታየው እስከ ኢስት ኮንቬንሽን፣ ግራንድ ኮንቬንሽን 1 2 እና ይሄ መንገዱም ደግሞ እንደምታየው ነው። ለቪውም ለምናምን ቆጆ ያለው እንግዲህ አካባቢ እንደምታየው ማለት ነው። አሁን እንግዲህ እንዳየነው ግራንድ ኮንቬንሽን 1 እና 2 ነው። በአጠቃላይ 182 ቤቶችና 50 ሱቆችን ገንብተናል። እስካሁን ካየናቸው በአዲስ አበባ የምስራቁ ክፍል ነው ሪል ስቴት ከገነባቸው ፕሮጀክቶች በአጠቃላይ 5188 ቤቶችን ገንብተናል። በምስራቁ የአዲስ አበባ ክፍል 13ኛ የሆነው ፕሮጀክታችን ላይ ደርሰናል። ስለ ኖ ሚድ ፖይንት በዝርዝሩ አቶ ዮናስ ያስረዳናል። ውስጥ ገብተን ያለውን ነገር ነው። አሁን የደረስንበት ቦታ ያው የህንፃው የግሪን ኤሪያ ነው የምታየው ኤሪያ። እዚህ ኤሪያ ላይ አሁን የምታየው ስዊሚንግ ፑል ነው እዚህ ጋር ያለው መዋኛ ገንዳው። ይሄ የምታየው ኤሪያ ደግሞ ያው ከዋና ወጥተሽ የምታርፊበት ቦታ ነው። ይሄ እንደውም ሲያልቅ የሚመስለውን ነገር ለማሳየት ይሄን ይመስላል ሲያልቅ ማለት ነው ቦታው ላይ ማለት ነው። እዚህ ጋር የምናደርገው ይሄ ግሪን ኤሪያው ይኖሩታል ኤሪያው ላይ። ከዛ ይሄ የመዋኛ ገንዳው ኤሪያ ነው። እዛ ደግሞ ምንድነው ያው ሻወር መውሰጃ ነው። ለከንት ከመግባታቸው ቤት ዋና ከመግባታቸው ቤት ሻወር መውሰጃ አለው። የራሱ ሽንት ቤቶች የተዘጋጀለት ቦታ ነው። እንግዲህ እንደምታየው ነው እንግዲህ ህንፃው የህንፃውን ክፍል ስናየው ከውጭ ስናየውና ከውጭ ስናየው ልዩነቱ ይሄ ነው ማለት ነው። ስለዚህ ግቢው ላይ እንደዚህ ያው እንግዲህ እንደምታየው ከዚህ በፊት ሄደን እንቁላል ፋብሪካ ላይም ምንድነው ወሰን ጋር ባለፈው ኖ ሂልስ ላይ ስንሄድ ያየናቸው አይነት ኤሪያ ያለው ማለት ነው። ይሄ ያው ኦፕን ኤሪያ ነው የሚሆነው ማለት ነው፣ ለቬንቲሌሽን ለምናምን ጭምር ማለት ነው። ስለዚህ የምታያቸው ሁሉም አፓርትመንቶች ናቹራል ቬንቲሌሽን አላቸው ማለት ነው። ምንም እርስ በርሳቸው የሚገናኙ ህንፃዎች አሉ ማለት ነው። ልክ ከዚህ በፊት እንደሰራ ነው ደግሞ የመጨረሻው ጣራው ሩፍ ቴራስ አለው ማለት ነው አፓርትመንቶቹ ማለት ናቸው። ያ ማለት ያው ተጨማሪ ከዚህ በፊት እንዳወራነው ቴራሶቹ የምንሰራበት ያው ፕሮግራም ማዘጋጃ ነው። ምክንያቱም ያው የምታያቸውን አፓርትመንት ውስጣቸው ተመሳሳይ ያው ቀደም ከዚህ በፊት እንዳየነው ባለ 2 ባለ 3 ቤታ ቤቶች ናቸው አፓርትመንቶቹ ማለት ናቸው። ስለዚህ እዚህ ጋር እንግዲህ ከ2 ቤድሩም ጀምሮ እስከ 3 ቤድሩም አፓርትመንቶች አቬለብል ናቸው ማለት ነው። ስለዚህ ይህን ፕሮጀክት እንግዲህ ሲጀመርነው እንደ ኢትዮጵያ ቀጠሮ 2021 ዓ.ም ነው። ኦልሬዲ ያው በዚህ ዓመት ላይ የምናስረከበው አንዱ ፕሮጀክታችን ከኖ ሂልስ ቀጥሎ ሚድ ፖይንት ነው ማለት ነው። ስለዚህ በዚህ ዓመት እንግዲህ ያው ደንበኞቻችን ቤታቸው ይረከባሉ ማለት ነው። በአሁን ሰዓት ላይ እንግዲህ ያው የኮንስትራክሽን ፕሮጀክቱ ደግሞ የቻክ ስራና የሴራሚክ ስራ ጀምረናል አፓርትመንቱ ላይ። ስለዚህ ይሄን የሰራነው ማለት ነው። ሰዓት ላይ ከአካባቢ አንጻር ያለበት አካባቢ እዚህ አፓርትመንት ውስጥ ቤት የሚገዙ ሰዎች ወይም ሱቅ የሚገዙ ሰዎች ከምን አንጻር ተጠቃሚ ይሆናሉ? ስለ አካባቢው ስናወራ አካባቢ ላይ እንግዲህ እንደምታየው ያው ኤንጂኦዎች አሉ፣ የተለያየ ሞሎች አሉ፣ ትምህርት ቤቶች አሉ፣ ኤሪያዎች አሉ ማለት ነው። አሁን መገናኛ ያልነው እንጂ ኦልሬዲ እንደውም አሁን እኮ በአዲሱ መንገድ ስርዓት ኦልሬዲ ለኤርፖርትም ቅርብ ሆኗል መንገዱ። የዚህ ሳይት ደግሞ በጣም ልዩ የሚያደርገው ምንድነው? ከዚህ ከመገናኛ ስትመጪ ቀጥታ ወደዚህ ወደ ድልድዩ ሳት ወደ ሪንግ ሮድ ሳትገቢ ቀጥታ በዚህ በኩል ባለው መንገድ መጥተሽ ወደዚህ ሳይት መግባት ትችላለሽ። ተመልሰሽ ደግሞ ወደ ቦሌ ለመሄድ ከፈለግሽ ደግሞ በዚህ ቀጥታ ሞተሽ ደግሞ በዚህኛው መንገድ አድርገሽ መሄድ ትችላለሽ ማለት ነው። ከዚህ ጋር ደግሞ በመብራት ኃይል በኩል ደግሞ መምጫ መንገድ አለው ማለት ነው። ስለዚህ ወደዚህ ሳይት ላይ ለመምጣት ብዙ አማራጭ አለ ማለት ነው ሳይቱ ላይ ማለት ነው። ስንት አባወራዎችን ይይዛል ይሄ? የዚህ አፓርትመንት አባወራው በአፓርትመንት ደረጃ ከ600 በላይ ነው አፓርትመንቶቹ። ያ ደግሞ የንግድ ሱቆች አሉን። እነዚህ ንግድ ሱቆች ያው ከዚህ በፊት እንዳየነው መገበያያቸው በውጭ በኩል ነው።
ያው አላማው ምንድነው ሰው ዊንዶ ሾፒንግ እያደረገ እየጎበኘ እንዲገዛ ነው። በተጨማሪ ደግሞ ሱቆቹ ያው ከ90 በላይ ሱቆች አሉ እዚህ ላይ ማለት ነው። ያ ማለት እዚህ ጋር ያለው ነዋሪ እንኳን ቢባዛ እንኳን አይበቃም ሱቆቹ ማለት ነው። ስለዚህ የተለያየ አይነት እቃ ያመጣ ሰው ተጠቃሚ ይሆናል ማለት ነው። እዚህ ጋር ራሱ ደንበኛ ያገኛል ማለት ነው። እንግዲህ ያው አሁን እዚህ ጋር የመጣ ነው ዋናው ኤሪያ ያው የሾፖቹን ቦታ ላሳይሽ ብዬ ነው። እዚህ ጋር የምታያቸው በተለያየ ሳይዞች ያሉ ሱቆች አሉን። አሁን የምታየው ወኪንግ ስፔስ ነው። ስለዚህ የአፓርትመንቶቹና ሱቆቹ አይገናኙም በርስ በርሳቸው ማለት ነው። እና የሱቆቹን በተለያየ ሳይዝ ያመጣናቸው። ስለዚህ ማንም ሰው መጥቶ እዚህ ጋር ኢንቨስት ላድርግ ቢል በበጀቱ ኢንቨስት ማድረግ ይችላል ሱቆቹ ማለት ነው። በተጨማሪ ደግሞ ያው እንደምታየው ህንፃው በአሁኑ ሰዓት ላይ የማጠናቀቂያ ስራ እየሰራ ስለሆነ ደንበኛ እዚህ መጥቶ ኢንቨስት በሚያደርግበት ሰዓት ላይ ከነ ሱቁ ላይ ኢንቨስት የሚያደርግ ሰው ነዋሪም ኦልሬዲ ደንበኛ ኦልሬዲ ያለው ማለት ነው። ስለዚህ አይቸገርም ማለት ነው ለቀጣይ ማለት ነው። አሁን የሚቀሩ ሱቆች አሉ፣ የተወሰኑ የቀሩ ሱቆች አሉ በተለያየ በጀት በሳይዝ ላይ። ስለዚህ ይሄን እንደውም ኢንቨስት ማድረግ ለሚፈልግ ሰው ጥሩ አማራጭ ነው ማለት ነው ሰው ላይ ማለት ነው። እንግዲህ አሁን እንዳየሁት ከሆነ ኖ ሚድ ፖይንት ላይ ጥቂት ያልተሸጡ ሱቆች በሽያጭ ላይ ይገኛሉ። ኖ ሪል ስቴት አንድ ብሎ በምስራቅ አዲስ አበባ ክፍል ከሚገኘው ኖ ጀምበር ጀምሮ 13ኛ ፕሮጀክታችንን አይተናል። ኖ ሚድ ፖይንት ላይ 600 የመኖሪያ ቤቶችና 90 ሱቆችን የሚይዝ ፕሮጀክት ነው። ይህ ማለት እስካሁን ካየናቸው ፕሮጀክቶች በአጠቃላይ 5878 ቤቶችን ገንብተናል። በምስራቅ አዲስ አበባ ክፍል እየገነባን ያለ ነው ጉድ ሾላ አደባባይ አጠገብ የሚገኘው በሽያጭ ላይ ያለው 14ኛ ፕሮጀክታችን ኖ ኦሲስ ጋር ደርሰናል። ወደ ውስጥ ደግሞ ገብተን አብረን የምናይ ይሆናል። እንግዲህ እንደሚታወቀው ኖ ኦሲስ በሽያጭ ላይ ያለ ፕሮጀክታችን ነው። ስለዚህ ፕሮጀክት አንዳንድ ነገር በጣም ጥሩ። እንግዲህ ያው እንደምታየው ነው እዚህ አካባቢ ላይ የምታየው ይሄ ሳይት ለየት የሚያደርገው ከመኖሪያ ወጥተሽ የባቡር ስቴሽኑም እዚህ ነው፣ የታክሲ ትራንስፖርትም አማራጭ ያለው ኤሪያ ያለ ነው። ያው እንደምታየው ዋና መንገድ ላይ የሚገኘ ኤሪያ ነው። በዚህ በኩል ወደ ወሰን ለመሄድ ያመቻል። ከዛ ወደዚህ ወደ መገናኛ ያስኬድሻል። ከዚህ ደግሞ ወደ ገርጂ ወደ ጃክሮስ የሚያስገባ መንገድ አለው ማለት ነው። ይሄ እንደምታየው እንግዲህ ያው ድሮ ጉድ ሾላን ስናስታውሰው ምን ትዘኛ መሰለሽ ክራውድ ነበር የሚባለው አይደል ኤሪያ። እንደምታየው እንግዲህ አስፋልቱ ሆኖ ለቀቅ ብሏል ማለት ነው። ስለዚህ ውስጥ ገብተን ደግሞ የሚመስለውን ቤት ገብተን ነው ማለት ነው። እዚህ ጋር ለማየት የሚመችሽ ከሆነ ይሄ የምታየው የሃይ ሲሊንግ ያደረግ ነው የመግቢያውን የሎቢ መግቢያ። ያ ማለት ያው ሞር ብርሃን እንዲሆንና የአፓርትመንቱ ትልቁ ውበቱ ያው እኛ ሁሌ የምንሰራው ስራ ነውና ሃይ ሲሊንግ አድርገን የምንሰራው የሎቢውን ኤሪያና የአፓርትመንቱ ደግሞ ያው እንደምታየው ሲሊንጎቻቸው ሃይ ሲሊንጎች ናቸው። ይሄ ሎቢ ኤሪያ ነው። የዚህ አፓርትመንት ኦልሞስት ወደ 5 ቤዝመንት የሚሆን የመኪና ማቆሚያ ያለው ማለት ነው። ያ ማለት ለእያንዳንዱ ደንበኛችን የመኪና ማቆሚያ ያዘጋጀንበት ቦታ ነው ማለት ነው። ህንፃው ላይ እንግዲህ ያው በአሁኑ ሰዓት ላይ አንደር ኮንስትራክሽን ነው እንደምታዩ እና እዚህ ላይ ያመጣ ነው ምንድነው ከዚህ በፊት ኖ ጋርደን ላይ ባለፈው ያየናቸው ቤቶች አሉ አይደለ? በተለያየ በሰው በጀት እንዲገዙ ሀገር የሰራናቸው ቤቶች ናቸው። ከዋን ቤድሩም ጀምሮ ቱ ቤድሩም ትሪ ቤድሩም ሆኖ ግን ያው በሰው በጀት እንዳልኩሽ ሳይዛቸው ከ46 ካሬ ጀምሮ እስከ 107 ካሬ ሜትር የሆኑ አፓርትመንቶች አሉን ማለት ነው። በአሁኑ ሰዓት ላይ እንግዲህ እንደምታየው የግንባታው ደረጃ 3ኛ ፍሎር ደርሷል። እንግዲህ እዚህ ጋር የመጣንበት ዋናው ምክንያት ያው የኮንስትራክሽን ፕሮግረሱን በዛው እንድታየው ብዬ ነው እዚህ ፍሎር ላይ የመጣ ነው። እዚህ ላይ እንግዲህ ያው ቅድም እንዳወራ ነው ባለ 2 እና ባለ 3 ቤድሩሞች ነው ይሰራ ያለ ነው። በጣም በጥሩ ሁኔታ የሄደ ያለ ኮንስትራክሽን ነው። ስንት አባወራዎችን ይዛል ይሄ አፓርትመንት? እንግዲህ እዚህ ጋር ወደ 400 አፓርትመንቶች ናቸው የሰራ ነው። ያው ከ1 ቤድሩም እስከ 3 ቤድሩም ማለት ነው። በዚህ አጋጣሚ ከዚህ ሆነ እንደውም የኖ ጋርደን ፕሮጀክታችን ይታያል። እንደውም ለማየት ከተመቻች ዘጋ መታያቸው የኖ ቴራስ እና ኖ ጋርደን ፕሮጀክት ከዚህ ላይ ሆኖ እንደውም እያየ ነው ከገና ከ3ኛ ፍሎር ላይ። ያ ማለት ወደ ላይ ከፍ ስንል ደግሞ በደንብ ፕሮጀክቶቻችንን ኤሪያው ላይ ያለን ማለት ነው። በአዲስ አበባ የምስራቁ ክፍል 14ኛ ወይም የመጨረሻው ፕሮጀክታችን ላይ ደርሰናል። ኖ ኦሲስ ላይ 400 ቤቶችን እየገነባን ሲሆን ይህ ማለት እስካሁን ካየናቸው ፕሮጀክቶች በአጠቃላይ 6278 ቤቶችን ገንብተናል። ኖ ሪል ስቴት በአዲስ አበባ የምስራቁ ክፍል ከገነባቸው 14 ፕሮጀክቶች እንዲሁም ደግሞ በ12 ዓመታት ውስጥ ከገነባቸው ከ33 በላይ ፕሮጀክቶች የጀርባ አጥንት የሆነው ጣፎ የሚገኘው ኖ ባቺንግ ፕላንትን አብረን እናያለን። አሁን ደግሞ በ12 ዓመታት ውስጥ ከ33 በላይ ፕሮጀክቶችን በጥራት ገንብተን እንድናስረክብ የጀርባ አጥንት የሆነው የኖህ ባቺንግ ፕላንት ግቢ ውስጥ ተገኝተናል።
እዚህ ስደርስ በደረሰኝ መረጃ መሰረት ዛሬ ማታ የጉርድ ሾላው ሳይት ወይም ደግሞ ኖሆስስ የኮንክሪት ሙሌት አለ። ሰራተኞች ዝግጅታቸውን ጨርሰው ሰዓት በመጠባበቅ ላይ ናቸው። እንዴት እንደሚሆን ፕሮሰሱን አብረን እናያለን። እስከዛ ድረስ ግን አንዳንድ ቦታዎችን ዞር ዞር ብዬ ላሳያችሁ። አሁን ደግሞ የምንገኘው የኖህ የባቺንግ ፕላንት 1 ጋ ነው። አሁን እንግዲህ እንደምታዩት የባቺንግ ፕላንት 2 ላይ እንገኛለን። አሁን ደግሞ እንግዲህ የኖህ ባቺንግ ፕላንት የላብራቶሪ ሩም አካባቢ እንገኛለን። እዚሁ ባቺንግ ፕላንት ግቢ ውስጥ ለሚሰሩ ሰራተኞች የመኖሪያ ቦታም ተዘጋጅቶላቸዋል። እንደምታዩት ሁሉም መኪኖች ዝግጅታቸውን ጨርሰው ቆመዋል። አሁን እንግዲህ ሰዓቱ ደርሶ ሁሉም መኪኖች በስራ ላይ ናቸው። አሁን የምንገኘው በባቺንግ 1 ላይ የኮንክሪት ሚክሲንግ ፕሮሰስ ላይ ነው። እንግዲህ ቀጣይ ደግሞ ወደ ጉርድ ሾላ ሄደን የኮንክሪት ሙሌቱ እንዴት እንደሚሆን አብረን እናያለን። በጉርድ ሾላ ሳይታችን የኖሆሲስ ፕሮጀክታችን ላይ ተገኝተናል። ቅድም ስናየው የነበረው የኮንክሪት ሚክሲንግ፣ አሁን ደግሞ እዚህ መጥተው መኪናዎቹ ኮንክሪት በመሙላት ላይ ይገኛሉ። የአዲስ አበባ የምስራቁ ክፍልና ኖሪል ስቴት የገነባቸው 14 ፕሮጀክቶች ይህንን ይመስል ነበር። ኖሪል ስቴት በአዲስ አበባ የምስራቁ ክፍል 14 ፕሮጀክቶችን ማለትም 6278 ቤቶችን ገንብቷል። በአሁኑ ሰዓት ጉርድ ሾላ አደባባይ አጠገብ የሚገኘው ኖሆሲስ በሽያጭ ላይ ነው። በየወሩ መክፈል ከሚችሉበት የክፍያ አማራጭ ጋር ለበለጠ መረጃ 6100 ይደውሉ። ኖሪል ስቴት ያልተገነባ አንሸጥም።